ሰላም ሰላም የፈጣኑ ሚዲያ ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ አለን በእውነት ደህና ነን። ክብሩ ይስፋ ለመድኃኔዓለም። እናንተ እንዴት ናችሁ? በያላችሁበት ሰላም ትሆኑ ዘንድ ምኞቴ ነው። ከብዙ ጊዜት በኋላ ዛሬ ተከስቻለሁ ማለት ነው። ያው ይቅርታ አድርጉልኝ፣ ጠፍቻለሁኝ። ብቅ እያልሁ አይደለም። ያው ስራም ፈትተነ በኢጃዛ ቤት ነው የከረምነው። ሲቀጥልም ደግሞ ያው ከስራ አንጻር ለመጥፋት ያው ያጠፋና የስራ አንጻር ነው። ዛሬ ደግሞ ያው ለየት ባለ ቪዲዮ ነው የመጣሁት። አረቦቹ ያው ድግስ ኑሮ ነው በእኛ ሀገር የዘመድ ስብሰባ እንደምንለው ዛሬ እነሱ ደግሞ እዚህ አድርገዋን ማለት ነው። እኛ ግቢ ላይ የእነሱ ዘር ብቻ ነው እዚህ የሚሰባሰበው። ዛሬ ብዙ ነገር አሳያችኋለሁ። እስከ መጨረሻው ድረስ አብራችሁ ይሁኑ ማለት ነው። ያው ስጀምሩት ደግሞ ቪዲዮ ላይክ አድርጉት። ቤተሰብ ያልሆናችሁም ደግሞ ሰብስክራይብ ያረጋችሁ ቤተሰብ ሁኑ ማለት ነው። ደግሞ ያላገባችሁም ደግሞ አሳያችኋለሁ ዘመዶቻችሁን እንደዚህ እያረኩ ማለት ነው። የድሮ ሳንቲያቸውን ሁላ መገበያቸውን ሁላ ምናምን ብዙ ሙዚየም ነው ማስጎበኛችሁ። አብራችሁ ሆኖ ሌትስ ጎ። ይህን ይመስላል አካባቢው ማለት ነው። ያው ይዣችሁ ገባለሁ። አሁን ነባበ እምነቴ ወይም አሉ በይ እዚህ እንግዲህ የምታስታውሱት ነገር ካለ አስታውሱ። ሚዛን ነው ማለት ነው። ይሄ መፍጮ ቤት ሄዳችሁ የምታውቁ ከሆነ ማንኛውንም ሰው ስትፈርዱ እንደዚህ ነው መፍረድ ያለባችሁ በትክክለኛው ማለት ነው። እንደዚህ አሁን ለምሳሌ እንደዚህ ዝም ብላችሁ በአንዱ ብቻ ከሆነ ያው ፍትህ አይደለም ማለት ነው። ይሄም የተዛባ ነው። ትክክለኛው ግን ይሄ ነው። ይሄ የድሮ ሁላ ውስጥ ነው ይሄ ማለት ነው። ሚዛን ነው። አንዳንድ እንደዚህ ጠማማ ሰው አላችሁ በሰበት ላይ ገብታችሁ የምታበላሹ የምትፈርዱ ማለት ነው። እና እንደዚህ እንዳታረጉ። ያው እዚህ ደግሞ ያው ሰላም እያላችሁ ነው ወንድማችሁ ሲባይ እንግለጠው እስኪ መሰቀል የምትፈልጉ ደግሞ እዚህ ተሰቅላችሁ መጋለብ ትችላላችሁ ማለት ያልተዳራችሁ ጥር እየደረሰ ስለሆነ እዚህ መጥታችሁ ያው ተዳሩ ማለት ነው። እዚህ ፍየል አለ፣ እዚህ በግ አለ። ያው ኢትዮጵያ እንኳን እንታመን በእንዲህ አይነቱ ለማየት ወይፈኑም አለ፣ ላሚቱም አለች እዚህ ማለት ነው። ያው ተጥቃቸው ዝሮ ምናምን አለ። እዚህ ደግሞ ግመል ማለት ነው። የነዚህ ግመል ዋጋ ብነግራችሁ ይገርማችኋል ማለት ነው። 1 ሚሊዮን ሪያል 2 ሚሊዮን ሪያል ነው የሚሸጡት ማለት ነው። እነዚህ የተለዩ ናቸው። እንደዚህ የሆነባቸው ከንፈራቸው ረዝም የሆኑት ውድ ናቸው ማለት ነው። ይሄን ይመስላል ማለት ነው ጉብኝታቸው። መጽሐፍስ ያው ጽሁፉ በማያገባህ አትግባ ነው የሚለው። ይሄ ደግሞ ያው ድንጋይ ነው ማለት ነው። ድንጋይ እንኳን ታውቃላችሁ። ይሄ የምን እንደሆነ ግን አላውቅም። በጣም የተለየ ነው ማለት ነው። ቀንዱ በጣም ትላልቅ ነው። ይሄን እንኳን ታውቁታላችሁ። አረቦቹ ይበሉታል የሚገርማችሁ ነገር ማለት ነው። እና በጣም ነው የሚያምረው። ይሄን ይመስላል። ይሄ ደግሞ መገበያያቸው ሳንቲ ነው ማለት ነው። ከመቶ ዓመት በፊት በዚህ ነው የሚገበያዩት ማለት ነው።
ይሄን እንግዲህ ሳንቲያቸው ነው ማለት ነው። ድሮ የሚገበያዩበት በጣም ነው ደስ የሚለው የድሮ ነገር ማየት ማለት ነው። ይህን ይመስላል። እኛም እኮ አለ እንደዚህ አይነት ያለ ስላሴ ሳንቲም ምናምን የሚባል ነበረ እና ይህን ይመስላል። ውጩን አሳያችኋለሁ ማለት ነው። هلا شباب ይሄ ደግሞ ያው ጦር እንትናቸው ነው ማለት ነው። አሳምነው ጽጌ እንዳይመስላችሁ ይሄ ማለት ነው የነሱ ነው። ይሄ ደግሞ ሰይፋቸው ነው ማለት ነው። ይሄ ያው ትልቁ መሳሪያ ተተኳሹ ነው። ይሄ ካሪያው ምናምኑ ነው። የድሮ ቅርስ ነው። ይሄ የ100 ዓመት ምናምን ነው። አላህ ባህ ውጩ ደግሞ ይሄን ይመስላል ማለት ነው። በጣም ነው የሚያምረው። ይሄን ይመስላል። የፈለጋችሁት ነገር አለ ማለት ነው። ከዚህ ወርቅ ብትሉ፣ ጫማ ብትሉ፣ ልብስ ብትሉ የፈለጋችሁት ነገር አለ። የፈለጋችሁት ከዚህ አለ ማለት ነው። ያላገባችሁ እንግዲህ ከይህ ማየት ትችላላችሁ ማለት ነው። በሙድ ነው እኮ የምቀረጻቸው። السلام عليكم. السلام ورحمة الله. كيف اخبارك يا ابراهيم الطيبين؟ الله حيه. ها وش اخبار العطور عندك؟ وش تحب العطور؟ وش الاسعار؟ احنا بدنا نشوف الاسعار. يا شتو هنا الاسعار هنا مريح. هنا 199. شكرا. كم؟ صار عليها 100 كم 200 ريال. 200 ريال. 199. وش باقي؟ خلاص الثاني 100 عليك و100 عليك. كيف ذا العب؟ والله حلو. طيبين. والله حلو. هذا فرنسي. والله حلو. الله طيب لكن سعر ما طيب علينا. تبي لك اللي يناسب هلا ولا الثاني؟ الله يوفقك. اسعار واجد. وين اللي يناسب؟ واجد. ما لا خلاص وين اللي يناسب؟ والله يتم طيبين لك اسعار كم؟ እናንተ አሁን የኛ የምንገዛው ሽቶ የ10 ብር ወይም የ15 ብር ነው። ሀሳላው ስንሄድ ይጠፋና ክላስ ተቀብተን ማለት ነው። ይሄ ግን اليوم انت طبعا جالسين خذ لك حبه عطر الشيخ ب100 يلا رجال ما هو ይሄን ሰቡት ሽቶ አይለቅም። ረጨነ ብቻ ያው الله يوفقك ويرجع ረዝም በለው ና ዝም ብለህ ያው 200 ብር ነው ሽቶ ማለት ነው። አበሻ እንዴት ነው ሽቶ የሚገዛው 200 ብር? ግን በእውነት ስትገዙ ሽቶ እንደው ውድ ነው መግዛት ያለባችሁ ማለት እንደው በ15 ብር አትረብሹ ሰው ማለት ነው። የሰው ብዛት ይሄን ይመስላል። ዛሬ እንደውም ዘሃማ የለም ማለት ነው። ነገ ነው በጣም ሰው የሚመጣው ማለት ነው። የዘመድ ስብሰባ ነው። የኛ ሀገርስ የዘመዶቻችን በቅ በሉ ተዋወቁ። በዚህ ቢያንስ በእናቴ በአባቴ የሚባል ነገር የለም። ያው እንደ ፍየል አክስቱንም እህቱንም አይደለም የሚያገቡትኝ አንድ ነው ዘራቸው ማለት ነው። ከኛ ግን 4 ትውልድ ነው ያለው። በጣም የሚገርመው ይሄ ጽሁፋን በማያገባችሁ አትግቡ ነው የሚለው። ፊት ለፊት የሚመጡትን ህያዋቸው ያላገባችሁትን ብቻ ሌሎቻችሁ ጨፍኑ አይናችሁ። እና ይሄን ይመስላል።
አብራችሁን እስካሁን ስለተከታተላችሁ አመሰግናለሁ። ያው እየጨረስን ነው ማለት ነው። አካባቢውን በጣም ዘሃማ ነው ያለው። ግቢያችን ይሄን ይመስላል። በጣም ያምራን አይደለ? እንደው ፈጣሪ ለኛ መስል እንደው ሀገራችንን ሰላም እንዲያደርግልን ቢያንስ የሰው ልጅ እድሜ ተባስቶም ተቀንሶም 60 ዓመት ወይ 70 ዓመት ነው የሚኖረው። 30ውን እንግዲህ ደግሞ ተዳርሰንበታን የቀረው ደግሞ ሙጫ ነው ማለት ነው። እቺኑ 30 ዓመት እና 20 ዓመት ለመኖር ስደተኛ ሆነን በጣም የሚያስጠላው እና ሁላችሁም በየሃይማኖታችሁ ጸሎት አድርጉ ማለት ነው። ለኛም እንዲወፍቀን እሱ እጁ ሰፊ ነው እና ላይክ አድርጋችሁ ቪዲዮውን ውጡ ማለት ነው። ማሰላማ